ሳውዲ አረቢያ አዲስ ህግ ልታወጣ ነው። በቅርቡ የቤት ሰራተኞችና አሰሪዎቻቸው መብቶችን ለመጠበቅ አዲስ ደንቦች እንደምታወጣ ሳውዲ ገልጻለች። የቤት ሰራተኞችና የአሰሪዎቻቸውን መብት ለመጠበቅና ለማስጠበቅ በቅርቡ ተግባራዊ የሚሆኑ በርካታ ደንቦች እንዳሉ የሳውዲ የሰው ሀብትና ማህበራዊ ልማት ሚኒስቴር መግለጫ አመላክቷል። ደንቡ አሰሪው የቤት ሰራተኞቹን ወንድም ይሁን ሴት በደል የሚፈጽም ከሆነ ከፍተኛው የ2000 ሪያል ቅጣት ወይም ለአንድ ዓመት ያህል ከውጭ ሀገር ሰራተኛ መልምሎ ቅጥር እንዳይፈጽም ቅጣት እንደሚጣልበት ገልጿል። ህጉ የቤት ሰራተኞች ስላሰሪዎቻቸው ሚስጥራዊ መረጃዎችን ቢገልጹም ቅጣት እንደሚጠብቃቸው በግልጽ አስቀምጧል። እነዚህ የዲሲፕሊን እርምጃዎች በሳውዲ የሰራተኛ ህግ ላይ ተመሰረቱና በሁለቱ ወገኖች መካከል ያለውን ግንኙነት ለመቆጣጠር ያለመ ሲሆን የቤት ሰራተኞች የአሰሪዎቻቸውን ጤንነት አደጋ ላይ የሚጥል አደገኛ ተግባር እንዳይሰሩም ያግዛል። ደንቦቹን የሚጥሱ የቤት ሰራተኞች ከ2000 ሪያል የማይበልጥ ቅጣት፣ በሳውዲ አረቢያ መንግስት እድሜ ልክ እንዳይሰሩ የማገድ ወይም የሁለቱም ማለትም የ2000 ሪያል ቅጣትና የእድሜ ልክ እግድ እንደሚጠብቃቸው ደንቡ ገልጿል። የቤቱ ሰራተኛ የሚፈጽማቸው ጥሰቶች ቁጥር ቢበዛና ከሳውዲ የሚባረር ከሆነ ወደ ሀገሩ የመመለሻ ወጪ በሰራተኛው ብቻ የሚሸፈን ሲሆን የቤት ሰራተኛው ቅጣቱን መክፈል ካልቻለ ሰራተኛው በመንግስት ወጪ ወደ ሀገሩ ይመለሳል የተባለው። የሰራተኞች ክፍያንን በተመለከተ ደንቡ ያስቀመጠው ነገር አለ። ከዚህ በኋላ የቤት ሰራተኞች በቀላሉ ለመክፈልና ለመቆጣጠር እንዲመች በባንክ ደብተር ብቻ እንዲከፈልና ገንዘባቸውንም ባንክ ውስጥ ማስቀመጥ አለባቸው ይላል በሰው ሀብትና ማህበራዊ ጉዳይ ሚኒስቴር የተደነገገው ህግ። ስለሆነም ሁለቱ ወገኖች በጽሁፍ ካልተስማሙ በቀር አሰሪው በየወሩ ለቤት ሰራተኛው የተስማሙበትን ደሞዝ ወደ ሰራተኛው አካውንት እንዲያስገባ ያስገድዳል። ስለሆነም የቤት ሰራተኛው መቀጮና መባረር እንዳይፈጸምበት ስራውን በአግባቡ ማከናወን እንዳለበት እንዲሁም በአሰሪውና በቤተሰቡ አባላት ስምምነት የተደረገባቸውን ተግባራት አፈጻጸምን በተመለከተ የሚሰጠውን መመሪያ እንዲያከብርም ጠይቋል። የቤት ሰራተኛው የአሰሪውን ንብረት እንዲጠብቅና ህጻናትና አረጋውያንን ጨምሮ የቤተሰብ አባላትን እንዳይጎዳና ማንኛውንም የአሰሪውን ወይም የቤተሰብ አባላትን መረጃ በሚስጥር እንዲይዝም ይጠበቅበታል። ተመልካቾቻችን አዲሱ ደንብ ከሞላ ጎደል ይህን ይመስላል። ዝርዝር መረጃዎችን በተከታታይ ወደ እናንተ የምናደርስም ይሆናል።